በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የጎንደር ድምጽ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ከ44ቱ የጎንደር አድባራትና ገዳማት አንዷ ናት። በፍጻሜ መንግሥት በአፄ ተክለ ጊዮርጊስ ዘመነ መንግሥት በ1776 ተተከለች። ንጉሡ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት በማግኘታቸው ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም እንድትመጣ አድርገው ቤተ ክርስቲያን እንዲተከል ወሰኑ። 500 ሊቃውንትና 95 መነኮሳት ቀን ከሌት ያመሰግኗት ነበር። ያቺ ጥንታዊትና ታሪካዊት ገዳም በዘመን ብዛት ፈረሰች። ልጆቼ ኑ ቤቴን ስሩልኝ ብላለች። እኛም ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለን ለ3 ቀናት በጎንደር ልንከትም ነው። መስከረም 30 ጥቅምት 1 እና 2 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ይጠብቁ። በእነዚህ ስልኮች በቀጥታ ይደውሉልን፣ እናገኘዎታለን። በ0911 78 2278 በ0918 034315 በ0911 297200 በ0918 755453 ሃሎ ይበሉን። ኑ ከምሽት እስከ ንጋት አብረን እንደር። ከሊቃውንቱና ከነገሥታቱ አገር ደብረ ምጥማቅ ማርያም ጎንደር ለስዕልሽ እንሰግዳለን ቤትሽንም እንሰራለን።